በኢትዮጵያ ዙሪያ በሚገኙ ጎረቤት ሀገራት ላይ ልዩ ትኩረት በማድረግ ሀገራችንን ለመክበብ ትሞክራለች። በተለይም በሱዳን ፖለቲካ ላይ ያላት ሚና የጎላ ሲሆን ሱዳንን በመጠቀም የአባይ ውሃን ለመቆጣጠር እየጣረች ነው። ከዚህም በተጨማሪ ውሃውን ከብሔራዊ ደህንነቷ ጋር የማያያዝና አረባዊ የማድረግ ስልትን ስትጠቀም ትገኛለች። ኢትዮጵያን በተመለከተም በየወቅቱ የተለያዩ መንገዶችን በመከተል ሀገራችንን ለማዳከምና ያለንን የተፈጥሮ ሀብት እንዳንጠቀም እንቅፋት እያደረገችብን ትገኛለች። ውድ አድማጭ ተከታታዮቻችን ሰላም ለእናንተ ይሁን። ከዚህ በፊት የሁለት ውሃዎች አብይ ስትራቴጂ በሚል ርዕስ አንድ ምዕራፍ ጀምረን እንደነበረ እናስታውሳለን። በዛሬው ዝግጅታችን ከዚሁ ጽሑፍ ውስጥ የቀረበውን እና ተያያዥነት ያለውን ጽሑፍ እናቀርብላችኋለን። በዚህም የአባይ ወንዝ የውሃ ፖለቲካ ከመቼ እንደሚጀምር፣ በቅድመ ቅኝ ግዛት ምን መልክ እንደነበረው በቂ ግንዛቤ ታገኙበታላችሁ የሚል ተስፋ አለን። በቀጣይ ፕሮግራሞቻችንም ይህንኑ የሁለት ውሃዎች አብይ ስትራቴጂ በዘመነ ቅኝ ግዛት፣ የቀዝቃዛው ጦርነት ይባል በነበረው ወቅት፣ ከድህረ ቀዝቃዛው ጦርነት እስካሁን ያለውን በተከታታይ ልናቀርብላችሁ እንሞክራለን። በዚህም መሰረት የተሟላ ግንዛቤ ታገኛላችሁ ብለን እናምናለን። የግብፅ የውጭ ግንኙነት ቅኝትና ኢትዮጵያን የመክበብ የውጭ ጉዳይ ፖሊሲ። ከግብፅ ዋነኛ ብሔራዊ ፍላጎቶች መካከል አንዱ የአባይ ወንዝ ፍሰትን ሙሉ በሙሉ መቆጣጠር ሆኖ እናገኘዋለን። ሌላኛው ብሔራዊ ፍላጎት በቀይ ባህር ላይ አስተማማኝ የሆነ የበላይነትን መያዝ ነው። ሁለቱም ፍላጎቶች በቀጥታ ከኢትዮጵያ ጋር የሚገናኙ ናቸው። ኢትዮጵያን ከቀይ ባህር ተጋሪ ሀገራት ገፍቶ ለማስወጣት ለበርካታ ዓመታት የተለያዩ ሥራዎችን ስትሰራ ኖራለች። የአባይ ወንዝን ሙሉ በሙሉ ለመቆጣጠርም ረዥም ርቀት ሄዳለች። በቀይ ባህር ያደረገችው ሴራ በከፊል ቢሳካም በአባይ ወንዝ ላይ ያላትን የብቸኝነት መብት ግን እስካሁን ድረስ ማሳካት አልቻለችም። ይህንን ግብ ለማሳካት አሁንም ቢሆን ግብፅ በሰፊው ትንቀሳቀሳለች። በተለያዩ የዓለም መድረኮችም ሆነ በአህጉራዊ ድርጅቶች ላይ ሰፊ ሚና ትጫወታለች። ከዚህ በተጨማሪም ከተፋሰሱ ሀገራት ጋር በተለያየ መልኩ ግንኙነቶችን ትፈጥራለች። እዚህ ላይ ከአባይ ተፋሰስ ጋር የተያያዙ የተለመዱ ስልቶችን ማንሳት ያስፈልጋል። አንደኛ፣ ከቅኝ ግዛት ጀምሮ የነበሩ የግብፅ እንቅስቃሴዎችን በምናይበት ጊዜ ሱዳንን መሳሪያ ማድረግ አባይንና የአባይ ተፋሰስን ለመቆጣጠር ስትሰራ እንደቆየችና አሁንም እየሰራች እንደሆነ እናያለን። ምንም እንኳን በ1929 እና በ1959 በአባይ ላይ የተደረጉ ስምምነቶች የሱዳንን ተጠቃሚነት ባያረጋግጡም ግብፅ ግን ከሱዳን ጋር ወደ ስምምነት በመግባት ውሃውን በሕግ አግባብ ለመቆጣጠር ሞክራለች። ሌላኛው የሱዳን ፖለቲካን በመፈንቅለ መንግስት በመቆጣጠር ወዳጅ ፖለቲከኛን በማስቀመጥ ሆነ በትብብር አብሮ ለመስራት በመሞከር ሱዳን ከግብፅ ፈቃድ እንዳትወጣ ጥረት ታደርጋለች። እስካሁን ድረስ የሱዳን ፖለቲካ የተረጋጋና በሲቪሉ ፈቃድ ላይ የተመሰረተ እንዳይሆን ከማድረግ አንጻር የግብፅ እጅ ረዥም ነው። ሁለተኛ፣ ግብፅ የአባይ ተፋሰስን ለመቆጣጠር ያላትን ፍላጎት ለማሳካት የምትጠቀመው ሌላኛው መንገድ ውሃውን የማደህነን ስልት ነው። የአባይ ወንዝን ከሚገባው በላይ ከብሔራዊ ደህንነት ጋር በማያያዝ የግብፅ ሕልውና ከወንዙ ጋር እንደተያያዘና ምንም አይነት ከውሃ ጋር የተያያዘ እንቅስቃሴን የግብፅን ሕልውና ስጋት አድርጋ ትወስዳለች። ይህ ስጋት ተጨባጭ ሳይሆን ፖለቲካዊ ዓላማን ለማሳካት የተነደፈ ምናባዊ ስጋት ነው። ይህንን ስጋት በራሳቸው ሕዝብም ሆነ በዓለም አቀፍ ማህበረሰብ ዘንድ ተሰሚነት እንዲያገኝ የተለያዩ አካሄዶችን ይከተላሉ። ከአባይ ወንዝ የውሃ ፍሰት ላይ ትንሽ መጠን እንኳን የሚቀንስ ከሆነ
ግብፅ መኖር እንደማትችል ሰፊ ትርክት በመፍጠር ለተለያየ የዓለም ሕዝብ ስታሰራጭ ትውላለች። ይህንን ትርክት እውነት ለማስመሰልም ሰፊ የሆነውን የግብፅ የሳይንስ ማህበረሰብ ምሁራንን በማንቀሳቀስ ትንታኔ እንዲሰጡ ታደርጋለች። በመንግስት መዋቅር ውስጥም የአባይ ጉዳይ በልዩ ሁኔታ እንዲያዝ በማድረግ የውሃ ጉዳይ ውሃውን የመጠቀም ጉዳይ ሳይሆን የግብፅ የውጭ ግንኙነት ዋና አጀንዳና የውስጥ ደህንነት ቀዳሚው የትኩረት አጀንዳ አድርገው ይቆጥሩታል። የማደንን ስልት ትልቁ መገለጫ ደግሞ በግብፅ ሕገ መንግስት ውስጥ የአባይ ጉዳይ መካተቱ ነው። እንደ አውሮፓ አቆጣጠር በ2014 በወጣው የግብፅ ሕገ መንግስት ውስጥ መንግስት የግብፅን ታሪካዊ መብት የመጠበቅ ግዴታ ጥሎበታል። ግብፅ የአባይ ውጤት ስለሆነች ግብፅ መቀጠል ካለባት አባይን መቆጣጠር እንዳለባት በተለይ በግልጽ ይደነግጋል። ይህ የሚያሳየው የታችኛው የግብፅ መንግስት ይህንን የአባይ ውሃን የተመለከተ ጉዳይ ቀዳሚ የደህንነት ጉዳይ አድርጎ መያዝ እንዳለበት ነው። ሶስተኛ፣ ውሃውን አረባዊ የማድረግ እንቅስቃሴም ሌላኛው የግብፅ ስልት ነው። ሀገሪቱ በአረብ ፖለቲካ ላይ ያላትን ተጽዕኖ አቅም በመጠቀም የአረብ ሀገራት ድጋፍ እንዲሰጧት ትንቀሳቀሳለች። በርካቶቹ የአረብ ሀገራት ውሃ አጠር የሆኑና በረሃማ ከመሆናቸው የተነሳ ለውሃ ጉዳይ ልዩ ትኩረት ይሰጣሉ። ከዚህ የተነሳ ግብፅን ሲደግፏትም ይታያሉ። ካይሮ የሚገኘውን የአረብ ሊግም ለዚህ ትጠቀምበታለች። በሌላ በኩል ኢትዮጵያ የአረብ ሊግ አባል ወደ ሆኑ ጎረቤት ሀገሮችና ወደ ግብፅ የሚፈሱ በርካታ ወንዞች አሏት። ከዚህ አንጻር የአባይ ጉዳይ ወደ አረብ መድረክ መውሰድ ውሃውን ለመቆጣጠር ካላት ፍላጎት በተጨማሪ ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት ችግር ውስጥ ለመክተትም ያለመ ነው። በአራተኛነት የሚነሳው የግብፅ ስልት ኢትዮጵያን የማዳከምና በግጭት ውስጥ እንድትኖር የምትከተለው አካሄድ። ኢትዮጵያ ጠንካራ መሆንና በኢኮኖሚ ማደግ በግብፅ ዘንድ እንደ ስጋት ይታያል። ኢትዮጵያ የተረጋጋች ከሆነች ወደ እድገት ጎዳና በመግባት ያላትን ሀብት ወደ መጠቀም እንደምትገባና ይህ ደግሞ በግብፅ የውሃ ድርሻ ላይ ጉዳት እንደሚያደርስ የተሳሳተ ስሌትን ትከተላለች። ስለዚህም ኢትዮጵያ ውስጥ የትኛውንም አይነት ግጭት የመደገፍና መረጋጋት እንዳይኖር በተለያየ መንገድ ትሰራለች። ኢትዮጵያን የማዳከምና በግጭት አዙሪት እንድትኖር የማድረግ አካሄድ እንደ ወቅቱ ሁኔታ በተለያየ መንገድ ሲፈጸም ኖሯል። በ19ኛው ክፍለ ዘመን ከተደረጉት ቀጥተኛ ጦርነቶች ወዲህ ያለውን የታሪክ ሂደት ብንመለከት ኢትዮጵያ ውስጥ የሚደረግ የትጥቅ ትግልን መደገፍ፣ በተለያዩ የሚዲያ መንገዶች በሕዝብ ዘንድ ሽብር የሚፈጥሩ መረጃዎችን ማሰራጨትና በኢትዮጵያ ላይ ዲፕሎማሲያዊ ጫና እንዲደረግ ጥረት ስታደርግ ትታያለች። የአባይ ወንዝ ለኢትዮጵያ ምርጥና ፍትፍት ልማትና ስጋት ነው። የደህንነት ስጋት መሆንና ለሕልውናዋ አደጋ መሆን የጀመረው አሁን ሳይሆን ከጥንት ዘመን ጀምሮ ነው። የልማቷ ክንድ መሆን የጀመረው ግን በቅርቡ ነው። ልማትም ስጋትም መሆኑ ወደፊትም ለሚቀጥለው ኢትዮጵያዊ አደጋውን ለመቀነስና ተጠቃሚነቷን ለማሳደግ መስራት ይጠበቅባታል። ለዚህ ደግሞ የችግሩን ስፋት በመረዳትና ችግሩን በመፍታት ማሳካት የሚፈልገውን ነገር ለይቶ ማውጣት ያስፈልጋል። በታሪክ እንዳየነው ከቅድመ ቅኝ ግዛት ዘመን ጀምሮ የአባይ ውሃ ጉዳይ በሁለት ሀገራት መካከል የስጋትና የጥርጣሬ ምክንያት እንደነበረ ነው። ሁለቱ ሀገራት የጥንታዊ ስልጣኔ ባለቤት ከመሆናቸውም በላይ በረዥም ዘመናት የመንግስታት ታሪካቸው ውስጥ የአባይ ወንዝ ክርስትናና እስልምና ሁለቱን ሀገራት የሚያስተሳስሯቸው የሚያጋጯቸው ምክንያቶችም ነበሩ። ግብፅ ወደ ኢትዮጵያ ሃይማኖታዊ መሪዎቿን መምህራንን በመላክ ኢትዮጵያን ለመቆጣጠር ስትሰራ የኖረች ሲሆን በሀገራችን ፖለቲካ ውስጥ በስፋት ለሚታየው የመጠራጠር፣ የመከፋፈልና የመጠፋፋት ባህል መፈጠርና መጎልበት ትልቅ አስተዋጽኦ አድርጋለች። ኢትዮጵያ በበኩሏ የውሃ ሀብቱን የመገደብ አቅም ለማዳበር በመካከለኛው ዘመን በተወሰነ ደረጃ ሞክራ ነበር። ነገር ግን ከዚህ በላይ ውሃውን ልትገድብ እንደምትችል የሚያመለክቱ መልእክቶችን ወደ ግብፅ በመላክ ውሃውን በመጠቀም በግብፅ ላይ ተጽዕኖ ለመፍጠር ትሞክር ነበር። የቅኝ ግዛት መጀመርና በ19ኛው ክፍለ ዘመን የተከሰቱ ለውጦች ለግብፅ ትልቅ ዕድልን ይዘውላት መጥተዋል። ከስዊስ ካናል መከፈት፣
ዘመናዊ ግብፅ ለመገንባት ጅማሮች መታየታቸውና በዓለም አቀፍ የጥጥ ገበያ ላይ ከተከሰተው ለውጥ የተነሳ ግብፅ በወቅቱ የዓለም ሀያላን ሀገራት እይታ ውስጥ ገብታ ነበር። ከእንግሊዝ ጋር በመሆን አጠቃላይ የአባይ ተፋሰስን ለመቆጣጠር ስትሞክር አሳሪ ስምምነቶች በማድረግ በውሃው ላይ የበላይ ሆና ለመቀመጥ ስትሞክር ነበር። የቅኝ ዘመን ካለፈ በኋላ በግብፅ ውስጥ ብሔረተኛ መንግስት ተነስቶ ነበር። ዓለምም ወደ ቀዝቃዛው ጦርነት ገብታ ነበር። ይህን አጋጣሚ በመጠቀም በአባይ ላይ ግድብ ለመገንባት ችላለች። ኢትዮጵያም በዚህ ወቅት ከአሜሪካ ጎን በመሆን በአባይ ወንዝ ላይ ጥናት በማስደረግ ወንዙ ያለውን የልማት አቅም ለማወቅ ችላለች። እስከ ቀዝቃዛው ጦርነት ማብቃት ድረስ በሁለቱ ሀገራት መካከል እዚህ ግባ የሚባል ስምምነት ማድረግ አልተቻለም ነበር። ከዚህ በኋላም ቢሆን በተፋሰስ ደረጃ ሁሉንም ተጋሪ ሀገራት ያማከለ መፍትሄ ለማምጣት ጥረት ሲደረግ ቆይቶ እንደ አውሮፓ አቆጣጠር በ2010 ስምምነት ሲደረግ ግብፅና ሱዳን ራሳቸውን አግልለዋል። ከዚህ በኋላ ኢትዮጵያ የተሻለ አቅም እየፈጠረች በመምጣት በአባይ ወንዝ ላይ ግድብ መገንባት የጀመረች ሲሆን የቀይ ባህር አካባቢና የመካከለኛው ምስራቅ ፖለቲካ በእጅጉ መቀያየርን አሳይቷል። አባይ ተፋሰስን ለመቆጣጠርም ሆነ በፍትሐዊነት ለመጠቀም በሚል የተፋሰሱ ሀገራት የተለያዩ ስምምነቶች ላይ ለመድረስ ሲሞክሩ እንደነበረ ይታወቃል። በ1902 በ1929 እና በ1959 የተደረጉ ስምምነቶች በዋናነት የታችኞቹ ተፋሰስ ሀገራት ውሃውን ለመቆጣጠር ያደረጉት ጥረት ነጸብራቅ ሲሆን ከኢትዮጵያ አንጻር ተቀባይነት እንዳይኖራቸው የሚያደርጉ የይዘትም ሆነ የሕግ መሪ ችግር አለባቸው። በ2010 የተደረሰው የጋራ ስምምነት ማዕቀፍ ኮመን ፍሬምወርክ አግሪመንት ውሃውን በፍትሐዊነትና በጋራ ለመጠቀም የተሻለው ስምምነት ቢሆንም ግብፅና ሱዳን ሊቀበሉት አልቻሉ። በዓለም አቀፍ ደረጃ ድንበር ተሻጋሪ የውሃ አካላትን ለማስተዳደር የሚረዳ ስምምነት ቢኖርም በውስጡ ያሉት ሁለት መርሆች ማለትም ፍትሐዊና ምክንያታዊ አጠቃቀም እና በውሃ አካሉ ላይ ጉልህ ጉዳት ያለማድረስ ግዴታ በተለያየ መልኩ ትርጉም ስለሚሰጣቸው የአባይ ተፋሰስ ሀገራት እስካሁን ድረስ የዚህ ስምምነት አካል አይደሉም። የእስከ ዛሬዎቹ ስምምነቶች እስካሁን ሁሉንም የተፋሰሱን ሀገራት የሚያግባቡና የውሃ አካሉን በፍትሐዊነት አብሮ ለመጠቀም የሚያስችሉ አለመሆናቸው ከውሃ ጋር በተያያዘ የሚነሱ ችግሮችን በሕግ አግባብ ለመፍታት ከመሞከር ይልቅ ለፖለቲካዊና ለወታደራዊ አማራጮች በር የሚከፍት ሆኗል። የግብፅ መንግስት ከተፋሰሱ ሀገራት ጋር የሚያስማማ መፍትሄ ከመፈለግ ይልቅ በተደጋጋሚ እንደታየው የአባይን ጉዳይ ለብቻዋ ለመቆጣጠር የምታደርገው ጥረት ዓለም አቀፋዊ እያደረገችው ትገኛለች። ግብፅ ከአፍሪካ ሀገራት ጋር በምታደርገው ግንኙነትም ሆነ በየወቅቱ ከሚነሱ የዓለም ሀያላን መንግስታትና ቀጠናዊ መንግስታት ጋር በምታደርገው ግንኙነት የአባይ ተፋሰስን ጉዳይ ቅድሚያ ሰጥታ በመንቀሳቀስ ዲፕሎማሲያዊ ድጋፍ ለማግኘት ትሰራለች። በኢትዮጵያ ዙሪያ በሚገኙ ጎረቤት ሀገራት ላይ ልዩ ትኩረት በማድረግ ሀገራችንን ለመክበብ ትሞክራለች። በተለይም በሱዳን ፖለቲካ ላይ ያላት ሚና የጎላ ሲሆን ሱዳንን በመጠቀም የአባይ ውሃን ለመቆጣጠር እየጣረች ነው። ከዚህም በተጨማሪ ውሃውን ከብሔራዊ ደህንነቷ ጋር የማያያዝና አረባዊ የማድረግ ስልትን ስትጠቀም ትገኛለች። ኢትዮጵያን በተመለከተም በየወቅቱ የተለያዩ መንገዶችን በመከተል ሀገራችንን ለማዳከምና ያለንን የተፈጥሮ ሀብት እንዳንጠቀም እንቅፋት እያደረገችብን ትገኛለች። በመሆኑም የኢትዮጵያ መንግስትና ሕዝብ የአባይን ጉዳይ እንደ ብሔራዊ ጥቅም አድርጎ በመውሰድ ሊንቀሳቀስበት ይገባል። የአባይ ጉዳይ ከፖለቲካ አመለካከትና ከመንግስታት ስርዓት በላይ ነው። የአባይ ጉዳይ የኢትዮጵያ ጉዳይ ነው። ስለዚህም ሕዝቡ የታሪኩና የትርክቱ አካል እንዲያደርገው፣ የትምህርቱ አንዱ ጉዳይ እንዲሆን፣ የውጭ ጉዳይና የልማት ስትራቴጂ ዋና አካል እንዲሆን በብርቱ መስራት ይገባል። ውሃንና የውሃ ቴክኖሎጂን ከፍተኛ ትምህርት ተቋማት አንዱ ጉዳያቸው እንዲያደርጉት በፖሊሲ ማካተት አለበት። የሚዲያና የኪነ ጥበብ ጉዳዮችም የአባይን ጉዳይ የዘወትር ጉዳያቸው እንዲያደርጉት የፖሊሲ እና የሕግ ማዕቀፍ ሊኖር ይገባል። እናመሰግናለን።